ብዙ ጊዜ ሳስብ ጥያቄ ይሆንብኛል። ብዙ ጊዜ ቢዝነስ የሚሰሩ ሰዎች ቢዝነሳቸውን ቀኑን ሙሉ ይሰሩና ከስተመሮቻቸው ጋር በሚያሳልፉት ጊዜም ሆነ እንዲሁም ደግሞ ከከስተመርም ባለፈ ከራሳቸው ጋር ከሚገናኝ ከቢዝነስ ሜኖች ጋር ወይም ደግሞ ከነሱ ስራ ጋር ከሚገናኙ የነጋዴዎች ጋር በሚያሳልፉት ጊዜ አብዛኛውን ጊዜ ውሏቸውና ማታ ሲገቡ ያላቸው ላይፍ አንድ አይደለም። በውሏቸው አብዛኞቹ ይጸጸታሉ፣ ይናደዳሉ፣ ይበሳጫሉ። ብዙ ጊዜ እኔም ቢዝነስ ሰራ በቃ የምናደድባቸው ታይሞች አሉ። ማታ ምሽት ላይ ምናምን በቃ የሚቆጩኝ ነገሮች አሉ። ይህ ለምንድን ነው የሚሆነው የሚለው ነገር ጥያቄ ይሆንብኛል። እና ዛሬ እንደ ሐሳብ ለምን አላወራችሁም ብዬ ነው ያሰብኩት። ደስተኛ ሆነን በቢዝነሳችን ላይ እንዳንሰራ የሚያደርገን ነገር፣ ደስታችንን የሚነጥቀን ነገር ምንድነው? ቀኑን ሙሉ በሰራነው ስራ እንዳንደሰት የሚያደርገን ምንድናቸው እነዚህ ነገሮች? ከነዚህ ነገሮችስ እንዴት ነው ወራታችንን አውጥተን በምንሰራው በየትኛው ቢዝነስ ላይ በንግዳችን ላይ ማለት ነው ደስተኛ መሆን የምንችለው የሚለውን ነገር እንድናውቅ ፈልጋለሁ። ለዚህም ዛሬ እኔ ካወቅኳቸውና ከዚህ በፊት ከተማርኳቸው ወይም ካነበብኳቸው መጽሐፎች እንደ 4 ሐሳቦችን ላንሳላችሁና ወደ መፍትሄው እንሂድ። የመጀመሪያውን ሐሳብ ሳነሳላችሁ በቢዝነሳችሁ ላይ ሁሉ ጊዜ ደስተኛ ሆናችሁ መልካም ነገር እያደረጋችሁ ሰው ሁሉ የሚወደውን ስራ እየሰራችሁ እናንተም ሳትጸጸቱ ማታም በመኝታችሁ ደስተኛ ሆናችሁ ተኝታችሁ የምታርፉበትን ቢዝነስ ወይም ንግድ መስራት የምትፈልጉ ከሆነ አንደኛ ማድረግና መሆን ያለባችሁ ነገር ቢዝነሳችሁ ላይ ትኩረት ማድረግ። ትኩረት ስላችሁ ቢዝነስና ቢዝነሳችሁን ብቻ ማሰብ። ይሄን ስል ምን ለማለት ፈልገ ነው ግልጽ አይደለም ሐሳቡ፣ ጠቅላላ ያለ ሐሳብ ነው ምትሉ ከሆነ እንደ ምሳሌ ማብራሪያ ልስጣችሁ። ስራችሁ ላይ ትኩረት አድርጋችሁ ስሩ ስላችሁ ስራችሁ ከማጭበርበር ሰዎችን ከማታለል አሊያም ደግሞ ለሰዎች ደስታ ከመስጠት ወይም ደግሞ ለሰዎች መልካም ነገር ከማድረግ ይልቅ መጥፎ ጎን የሚያደርግ ነገር የሚበዛ ከሆነ ቢዝነሳችሁ ላይ ትኩረት እያደረጋችሁ አይደለም። እናንተ ትኩረት እያደረጋችሁ ያላችሁት ገንዘብ ማግኘታችሁ ላይ ብቻ ነው። ምናልባት እንደ ምሳሌ ብጠቅስላችሁ አንድ ማተሚያ ቤት ያለው ሰው ይሄንን ያው የለበስኩትን ቲሸርት እንደ ምሳሌ ባነሳላችሁ በዚህ ጥራት አትምላለው ቆንጆ ስራንም ሰራለ ይሄን ያህል ብር ክፈለኝ ብሎ ተስማምተን ደስተኛ ሆኜ ወጣው። ከዛም በኋላ ወደሱ ቢዝነስ ኤሪያ ሄጄ ልብሴን ድጋሚ ከጨረሰልኝ በኋላ ሄጄ ስወስድ ጥራቱን ያልጠበቀው ከሆነ በጣም በሳጫለሁ፣ በጣም እናደዳለሁ። ነገር ግን ያ ቢዝነስሜን ወይም ደግሞ ይሄንን ቲሸርት ይሰራልኝ የማተሚያ ቤት ባለቤቱ በኔ ማዘን በኔ እንትን ማለት ምናልባት ብቆጣው ማታ ሄዶ የሆነ ነገር ተጸጽቶ ምናምን ታገኙታላችሁ። ምክንያቱም ከምን አንፃር ነው መሰለህ በሰራው ነገር ደስተኛ አልሆነም፣ ከስተመሩ እሱም ደስተኛ አልሆነም። ይሄ ነገር በሆኑ አጋጣሚዎች ተፈጥሮ ሊሆን ይችላል። ምናልባት ከዋጋ አንፃር ወይም ደግሞ ድርጅቱ ላይ በፈጠረው የሰራተኛው ስህተት ሊሆን ይችላል። ይሄ አይታወቅም ምክንያቱ። ነገር ግን እሱ ደስተኛ አልሆነበትም፣ ሰውየውም ደስተኛ አልሆነበትም። ይሄ ነገር የሚሆንበት ዋነኛ ምክንያት ቢዝነሱ ላይ ፎከስ አለማድረግ። ቢዝነሳችሁን ስትሰሩ ከምንም ነገር ራሳችሁን አውጡ። በቃ መስራት ካለባችሁ ስራችሁን ብቻ ነው መስራት ያለባችሁ። ጫወታዎችን ቀንሱ። ትኩረት አድርጋችሁ ቢዝነሳችሁን የምትሰሩ ከሆነ በጣም ደስተኛ የሆነ ቢዝነስሜን ትሆናላችሁ የሚል እምነት እኔ በውስጤ አለ። ስላችሁ ከማጭበርበር የጸዳ ቢዝነስ መስራት አለባችሁ። ዛሬ ከስተመር አጭበርብራችሁ የምታገኙት ብር ነገ ላይ ለእናንተ መውደቂያችሁ ከሆነ ምንም ትርጉም የለውም። ብዙ ጊዜ ይህንን ጉዞ የሚያደርጉ ሰዎች ስኬታማ የሆኑ ይመስላችኋል። ቢዝነስን ሰራ ገንዘብ ማግኘታችን አንዱ ቢዝነስ የገንዘብ ምንጭ መሆኑን ማሳያ ነው እንጂ ቢዝነስ መስራት ገንዘብ ማግኛ መንገድ ነው ብቻ ብለን ምን ይዘው ነገር አይደለም። ቢዝነስ ማህበረሰቡን፣ አካባቢያችንን፣ ራሳችንን ሁላችንን የሚጠቅም ነገር ነው። እንዲሁ ዝም ብሎ ተራ ነገር አይደለም ቢዝነስ። ስለዚህ ለሁሉ ሰው የተፈጠረ ሁሉን ሰው የሚያስደስት ሁሉም ሰው የሚፈልገውን ነገር በቀላሉ የሚያገኝበት አንዱ መንገድ ነው እንጂ ቢዝነስ ገንዘብ ማግኛ መንገድ ብቻ አይደለም። እንደ ሁለተኛ ሐሳብ ሳነሳላችሁ ቢዝነሳችን ላይ ደስተኛ እንድንሆን የሚያደርገን ነገር እንደኔ ካነበብኩትና ካወቅኳቸው ነገሮች ባለኝ የቢዝነስ ቆይታዬ ካወቅኩት ነገር አንደኛው ለምን እንደምንሰራ ስለ ቢዝነሱ ማወቅ አለብን። የቢዝነሱን ትርጓሜ ብዙ ሰዎች አያውቁትም። ቢዝነስ ሲሰሩ እንዲሁ ዝም ብሎ በቃ የሆነ ሰው ስላተረፈበት ብር ስለሚያገኝበት ምናምን ነው ቢዝነስ የሚሰሩት። ያ ስህተት ነው እንደኔ ሐሳብ። ምን ልል ነው መሰለ ቢዝነስማን ከሆናችሁ የምትሰሩት ቢዝነስ ትርጉም ሊኖረው ይገባል። ከዛ ቢዝነስ በምታገኙት
ብር ምንድነው የምታደርጉት? ያ ቢዝነስ የከፈታችሁበት አላማው ትርጓሜው ምንድነው? ትርጉም የሌለው ቢዝነስ ዝም ብሎ እናንተን ከማዞር ውጪ ሌላ ነገር አይጠቅማችሁም። ገንዘብ ማግኘት ብቻውን ከቢዝነስ በቂ አይደለም። ፍላጎታችሁን አሟልታችሁ ደስታችሁን ሙሉ ሳትነጠቁ ነው ቢዝነስ መስራት ያለባችሁ። ነገር ግን ደስታችሁን አጣችሁ የምትሰሩት ቢዝነስ አይደለም። ስለዚህ ይሄንን ታሳቢ ስናደርግ ማድረግ ያለብን ዋነኛ ነገር ቢዝነሱን ለምን እንደምንሰራ ማወቅ አለብን። አንድ ወዳጄ ጋር ምሳ እየበላን በአንድ ወቅት አንድ ቦታ ላይ ምን አለኝ መሰላችሁ? እቺ ሴት በጣም አውቃታለሁ፣ ከ15 ዓመት በላይ ምግብ ንግድ ሰርታለች። ነገር ግን አብዛኛውን በቃ ልፋት ብቻ ነው፣ በልፋት ነው የምታሳልፈው። ስለ ቢዝነሱ አላወቀችም፣ ቢዝነሱን ለምን እንደምትሰራ አታውቅም፣ ገቢ ማግኘቷን ብቻ ነው የምታስበው ብሎ ሲያወራኝ አስታውሳለሁ። ይህን ያለበት ምክንያት ምንድነው? ኦልሞስት 15 ዓመት በላይ ቆይታ ያገኘችው ስም አለ፣ ልክ ነው፣ ሰዎች እየመጡ ይመገቡላታል። ነገር ግን ከቦታ ቦታ እየቀያየረች ያደረገች እንጂ ልጆቿን ከማስተማርና ባለችበት የኑሮ ስታተስ በቃ ዝም ብሎ እንደማንኛውም ሰው መኖሯ ነው እንጂ ሌላ የተለየ ነገር አላደረገችም። እና ይሄ ደግሞ አስቸጋሪ ነገር፣ ትክክለኛ ነገር አይደለም ስላችሁ ከምን አንፃር ነው መሰላችሁ? ቢዝነስ ስትሰሩ የሆነ ግብ ያስፈልገዋል። ከየት ከነስቼ የቱ ጋር ደርሳለሁ? ይሄንን ቢዝነስ የምሰራው ለሰዎች የስራ ዕድል ለመፍጠር ነው፣ ለማህበረሰቡ ጥሩ የሆነ ምግብ ማቅረብ ነው በተመጣጣኝ ዋጋ። ይሄንን ቢዝነስ የምሰራው መሸጋገሪያ አድርጌ ፋብሪካ ልሰራ ነው። ይሄንን ቢዝነስ የምሰራው በኔ እንደዚህ ሊጠቅም ምንድነው? ይሄንን እንደ ሀሳብ ማነሳላችሁ ለምንድነው? ሁላችሁም ቢዝነስ ስትሰሩ ትርጉሙን እወቁት ብዬ አነሳ። እንደ ሶስተኛ ሀሳብ ደግሞ ላንሳላችሁ። አራተኛ ሀሳብ ላንሳላችሁና ሁለቱንም ሀሳብ ግን አያይዤ ባወራላችሁ ይቀላል። ምክንያቱም ብዙ አላብዛባችሁና ቀለል አድርጌ ላወራችሁ ስምልላችሁ ነው። አንደኛ ከስተመሮቻችሁን አታሳዝኑ። ከከስተመሮቻችሁ ጋር ባላችሁ ግንኙነት ይቅርታ ተጠያየቁ። ምክንያቱም ስራ ላይ ልታበላችሁ ትችላላችሁ። የምታበላሹትን ስራ ማስተካከል ከቻላችሁ አስተካክሉ። ማስተካከል ማትችሉ ከሆነ ደግሞ ይቅርታ ጠይቃችሁ ያ ከስተመር ከእናንተ እንዳይሄድ ማድረግ አለባችሁ። ሁለተኛ ከሱ ጋር የሚያያዘው ሀሳብ ምንድነው መሰላችሁ? ቢዝነስ በምትሰሩበት ጊዜ ነገን ማሰብ አለባችሁ፣ ዛሬን ብቻ አይደለም። ብዙ ጊዜ አብዛኛው ቢዝነስሜን በቃ ዛሬ የሆነ ገንዘቤን ላግኝ ከዛ በኋላ ምን ያደርግልኛል ነው። እንደዛ አይደለም። ቢዝነስ ሜን እስከሆናችሁ ድረስ ስማችሁን እየገነባችሁ እያሻሻላችሁ ነገ የተሻለ ነገር ለመስራት አሻሽሎ ለመሄድ ነው እንጂ በየቀኑ ከስተመር እያስቀየሙ ዛሬ የሆነ ብር ካገኘው ምን ያደርግልኛል እያሉ ለአንድ ቀን ትርፍ ብቻ መኖር የለብንም። ስለዚህ እንደ ነጋዴ እኔ ደስታችሁን የሚነጥቅባችሁ ነገር እነዚህ አራቱ ናቸው ብዬ አስባለሁ። ቅድም ነግሬያችኋለሁ። አንደኛው ስለ ቢዝነሳችሁ ላይ ፎከስ አድርጎ አለመስራት፣ ምክንያቱም ከቢዝነሱ ውጪ የምታስቡት ነገር ስለሚበዛ ማለት ነው። ሁለተኛ የምትሰሩትን ንግድ ትርጉሙ ማወቅ፣ ምንድነው ለምንድነው የምሰራው የሚለውን ነገር ማወቅ። ሶስተኛ ከደንበኞቻችሁ ጋር አሪፍ የሆነ ግንኙነት እንዲኖራችሁ ማድረግ። ከሁሉም ሰው ጋር ብትችሉ ጥሩ ግንኙነት ቢኖራችሁ በቢዝነሳችሁ ላይ ደስተኛ ትሆናላችሁ። አራተኛ እንደ ሀሳብ ያነሳሁላችሁና ከሶስተኛው ጋር አብሬ የተቀለልኩላችሁ ነገን ማሰብ ልመዱ፣ ዛሬን ብቻ አይደለም። ስለዚህ እነዚህ ፎር ሀሳቦች ካወቃችሁ አትጠራጠሩ፣ ቢዝነሳችሁ ላይ ደስተኛ ሆናችሁ ማሳለፍ ትችላላችሁ። አንድ ሰው የልብ ታማሚ ሳይሆን ስለ ልብ ህመም በየቀኑ የሚያነብ ከሆነ የልብ ታማሚ መሆኑ አይቀርም። ቢዝነሳችሁ ላይ እያጭበረበራችሁ በየቀኑ የሆነ በቃ ሰው አያውቅም ብላችሁ እናንተ የሆነች ላጥላጥ የምታደርጓቸውን የኮሚሽን ስራዎች ሊሆን ይችላል፣ ወይም ደግሞ የሆነች የምትወስዷቸውን አየር ከለመዳችሁ ቢዝነሳችሁ ላይ አትታምኑ እና ለመስረቅ ወይ ደግሞ ተጨማሪ ገቢ ለመውሰድ እንጂ ያላችሁን ነገር አሳምራችሁ አጣፍጣችሁ በትንሽዬ ስራ ተነስታችሁ ወደ ትልቁ ከማደግ ይልቅ የአቋራጭ መንገድ ትለምዳላችሁ። ይህ ደግሞ ወደ ስርቆት እንድንገባ ያደርገናል፣ ቢዝነስ ሜኖችን ማለት ነው። ስለዚህ ይህንን ሀሳብ ዛሬ ያነሳሁላችሁ ስላዳመጣችሁ ከልብ አመሰግናለሁ። እንግዲህ በቀጣይ ደግሞ የተለያዩ ለእናንተ ይጠቅማሉ ያልኳቸውን የቢዝነስ ሀሳቦች ሊሆን ይችላል፣ ስለ ቢዝነስ መረጃዎች ሊሆን ይችላል፣ ኢኮኖሚያዊና ማህበራዊ ጉዳዮችን እያነሳሁላችሁ እቀጥላለሁ። በቀጣይ ወር ደግሞ የሚጀምር አዲስ የዩቲዩብ ፔጅ ከፍትላችኋለሁ። በዚህ የዩቲዩብ ፔጅ ላይ ደግሞ ተሳትፋችሁ ብዙ ነገር እንደምትጠቀሙ ስለማልጠራጠር በቅርብ ቀን ማስታወቂያውን ለቅላችኋለሁ። ሁላችሁም ተከታተሉ። ይሄ የዩቲዩብ ቻናል እንግዲህ ለብዙ ሰዎች እንደሚጠቅም ታውቃላችሁ። በተለይ ደግሞ አዲስ ቢዝነስ ለሚጀምሩ፣ ቢዝነስ ላይ ላሉ፣ ስራ እየሰሩ ላሉ ሰዎች ለሁሉም በአጠቃላይ የሚጠቅም ነው። ስለዚህ ሰብስክራይብ ማድረግ ሁላችሁም አትርሱ። ስላዳመጣችሁኝ አመሰግናለሁ።